የኛ እይታ ወይኔ በጣም ጥሩ ቶፒክ ነው ያነሳሽው ዛሬ። የአሰሪና ሰራተኛ ጉዳይ የሁሉም ቤት ሀሳብ ነው። ሁሉም ቤት ውስጥ ያለ አንገብጋቢ የሆነ ነገር ነው። በተለይ በአሁን አካባቢ መጥፎ አሰሪዎች አሉ። ግን እነዛ መጥፎ አሰሪዎች ከኔ እይታ መጥፎ የሚሆኑት ከምን መነሳት ነው? ሰው ልጅ በባህሪው መጥፎ አይደለም። በሚያየው ሪያክሽን ነው መጥፎ ሊሆን የሚችለው። በዛ ላይ ሰራተኞች ምን ያህል አሰሪያቸው ቀን ናቸው? እንደሚገባው ስራቸው ላይ ስራቸውን ወጥተው ይሰራሉ ወይ? አሁን እኔ ቤት ያለ ሰራተኛ በጣም መልካምና ጥሩ ነው። ማንም ስሪ አይላትም፣ ማንም አያዛትም፣ እኔም አላዛትም። ግን አስባ ትሰራለች። እንደዛም እንዳለ ሁሉ መልካም ያልሆኑትም አሉ። መልካም ሳይሆኑ ደግሞ እኔ መልካም ልሆን አልችልም። ከመልካምነታቸው እነሱ መልካም ሲሆን እኔም መልካም ሆነ። ስለዚህ አሁን እሷም እንዳለችው ማናችንም ብንሆን መልካም ካልሆንላቸው መልካም አልሆኑልንም። እኛ ማለት ያው እኔ እንድነግርሽ እንድወያይ የፈለግሽው ስለ አሰሪ እንደመሆኑ መጠን የአሰሪ ጉዳይ እኔ በሁለት መልኩ ነው የምገልጸው። ያ ማለት መልካም አሰሪዎች አሉ፣ መልካም ያልሆኑ ወይም ደግሞ ጥሩ ያልሆኑ አንዳንድ አሰሪዎች አሉ። ስለዚህ ሁለቱንም በተራ ባለኝ የኛ እይታ አይደል ፖድካስታችን? በእኛ እይታ መሰረት ባየሁት ልክ አስረዳሻለሁ። እነሱ ናቸው ወደ ቤታችን የሚመጡት። ወደ ቤታችን ሲመጡ ከፍትፍቱ ፊቱ ይባላል። መጀመሪያ በጥሩ መቀበል ያለብን ይመስለኛል፣ በእኔ እይታ ማለት ነው። ከዛ በኋላ ነው እንግዲህ ይሄ የአሰሪና ሰራተኛ ግዴታ መብት ምናምን የሚባለው የሚመጣ። መጀመሪያ ግን እኛ ምን ያክል ቅን ሆነን በፈገግታ ተቀብለናቸዋል። በዙሪያ ያለም ሰው ሰራተኛ የገጠመው ከ190% አንድ አይነት ባህሪ ነው ያላቸው። 10% ደግሞ በጣም መልካም ከራሳቸው በላይ ለቤቱ የሚያስብ ለእኔ የሚያስብ። እንደገና ደግሞ ግዴታ እኔ ጋር ሲገጥመኝ ብቻ አይደለም እኮ የምታውቂው፣ እህትሽ ቤት ጓደኞችሽ ጋር ከምታየው ነገር ብዙ ነገር ትረጃለሽ። በአሁኑ ሰዓት አላውቅም፣ የሰራተኛና የአሰሪ ጉዳይ በጣም የከበደበት ጊዜ ነው። ገባሽ? ጥሩ ሆነሽ ነበርሽ ለሰራተኛሽ፣ ግን ያ ስታይ ብርሽን ኬት አምጥተሽ እንደምትከፊ ታውቂያለሽ። ኬት እንደምታመጪው ባለቤትሽ የሚያምጣው አንቺም አምጪው የገቢዎቹን ግን እንዴት ብሎ እንደሚመጣ ታውቂያለሽ። እዚህ ጋር ግን ምንም ላልሰራችልሽ ነገር ስትከፊያት ትበሳጫለሽ። የዛኔ ምን ትሆኛለሽ? መጥፎ ትሆኛለሽ ማለት ነው። የመጀመሪያ ቀን ስራዬ ላይ ቁጭ አድርጋው በር ላይ እኔ ስራ እንደሄድኩኝ በር ላይ ቁጭ አድርጋው ህፃን ልጅ የቤቱን ቁልፍ ሰጣው ጥላው ሄደች። እንደዚህም አይነት አለ። ግን አብዛኛው ማጆሪቲው እንግዲህ እኔ ጋር 5 ዓመት 4 ዓመት የሚቆዩ ናቸው። እና ይሄ ደግሞ ጥሩ ነው። እንደናተም የትም አደርሽም ተብሏል ድሮ።